ለመውጣታቸው ምክንያቱ ምንድነው? እሱ ምን አልከኝ? አዳምና ሔዋን ከገነት ለመውጣታቸው ምክንያቱ ምንድነው? በእናንተ እንዴት ነው የምትረዱት? እናንተ እኛ አዳምና ሔዋን ይፈጠራሉ። በክብር ነው የተፈጠሩት። ገዢ ተደርገው ነው የተሾሙት። በሁሉ በፍጥረታት ላይ ገዢ ተደርገው ተሾሙ እና ገዢ ተደረጉ በኋላ እንደሚወጣ አድርገው ገዢ ተደረጉና ከተሾሙ በኋላ በገነት እንዲኖሩ ተደረጉ። ግን በገነት ውስጥ አንድ እንዳይበሉ የተከለከሉት ዛፍ አለ። ያንን እንዳትበሉ ከበላችሁ ትሞታላችሁ የሚል ፍርድ ነበረ፣ ትእዛዝ ነበረ። ከበሉ ምን ይሆናሉ? ሟች ይሆናሉ። ካልበሉ ግን በዛ ይኖራሉ ማለት ነው። ስለዚህ ዘፍጥረት ምዕራፍ 3 ላይ በሉ። በደንብ አስተውሉ። ዘፍጥረት ምዕራፍ 3 ላይ ሴጣን አታለላቸውና በሉ። በዚህ ምክንያት ከገነት እንዲባረሩ ሆነ። ሎንግ ስቶሪ ሾርት፣ ታሪኩ የኛ እንደዚህ ነው ባጭሩ ማለት ነው። የኛም እኮ እንደዚህ እኮ ነው። ያው ተመሳሳይ እንትን ነው ኦኬ ያለው ማለት ነው። ኦኬ በልተው ከገነት ተባረሩ። የናንተ ተባረሩ ያው ነው እኮ። ልዩነቱ ምኑ ጋር ነው ታዲያ? ኦኬ ልዩነቱ ምኑ ጋር? አንተን ግር ያለክ ቦታ ማለት ነው። እሺ አሁን ልዩነቱ ምን ይመጣል መሰለ? ይቃረናል ስትል ነበር። ያ ልዩነቱ ምን ይመጣል መሰለ? የኛ እንዳበሉ ብሏቸዋል። ከበላችሁ ሞት ይመጣባችኋል ብሏቸዋል። እናንተ ጋር ግን ሞት እናንተ ጋር ደግሞ ሞት ራሱ የተፈጠረ ነው። በሉም አልበሉም ሟች ናቸው እናንተ። ኧረ ሚል የለም እንዴ? እንደዛ ነው። ሞት የተፈጠረ መሆኑን አታውቅም? ሞት ነው እና ሞት የለም እናንተ ጋር ነው የምትለኝ? ነው አለ፣ ሞት አለ። ነገር ግን ሞት የሚመጣውን የኛ መሳሰብ ካጠፉ ነው የሚሞቱት። ካጠፉ ይሞታሉ ማለት ምን አይነት ጥፋት? የእግዚአብሔርን ቃል ከሳቱ ከበሉ ማለት ነው። which is በሉ ሞቱ። የእናንተ ግን እንደዛ አይደለም። ሞት አስቀድሞ ነው የተፈጠረ ነው። ስለዚህ ለመሞት መብላት አይጠበቅባቸውም። ኖ እዚህ ጋር እኮ ሞቱ የሚል የለም። አሁን ተባረሩ ነው እንጂ ከጀነት ነው የኛ ከጀነት እንደተባረሩ ነው። ኦኬ ሞት እንደመጣባቸው ታዲያ ሞት ያው እንደማንኛውም እንትን ነው። እሱ እኮ የፈጣሪ ፍርድ ነው እንጂ ያንን ስለበሉ ስላልበሉ አይደለም። ኦኬ ሞት በፊትም ነበር ነው የምትለኝ? ሞት በፊትም ነበር። አዎ ኦኬ ሱራ 67 2 አንዴ ክፈትልኝ ክርስቲያን እንትን ቃል ቆስጠንጢኖስ እዚህ እኮ አሁን የሆነ ጥቅስ ምናምን እያመጣህ እንትን ማለት ምናምን እኮ አይደለም። ሎክ እንደዚህ ይላል። ኦኬ ያ የትኛው ስራችሁ ይበልጥ ያማረ መሆኑን ቢሞክራችሁ ሞትንና ህይወትን የፈጠረ ነው ይላል። ስለዚህ በእናንተ ምንድነው ሞትና ህይወትን አላህ ነው የፈጠረው አይደለ? ነው ቴንክ ዩ። ስለዚህ መብላት አለመብላቱ አይደለም ማተር የሚያደርጋቸው ለመሞት አላህ ስለፈጠረው ማለት ነው። አላህ ነገሮችን በሰባት ቀን ነው የፈጠረው አይደለ? ሱራ 7 54 ላይ እርሱ ሰማይና ምድርን በውስጡም ያሉትን በሰባት ቀን ውስጥ ፈጥሮ ጨረሰ አይደለ? ነው አዎ፣ በስድስት ቀን ውስጥ ኦኬ። ስለዚህ እንደዛ ከሆነ በስድስት ቀን ያ ፈጥሮ ከጨረሰ ስለዚህ ሞትንም በዛ ቀናት ውስጥ ነው የፈጠረው ማለት ነው። አዎ ስለዚህ ሞት የተፈጠረ ነው። ሞት የተፈጠረ ከሆነ ደግሞ መብላት አለመብላት እነሱ ጋር ምንም የሚያገናኘው ነገር የለም ማለት ነው። ከሞታቸው ጋር ሲጀመር ምንም የሚያገናኘው ነገር የለም ከዚህ እንትን ጋር ማለት ነው። ኦኬ እሺ ተስማማን። ስለዚህ አዳምና ሔዋን
እንዳበሉ የተባሉት ለምንድን ነው? ማለት እሱ ኃጢአት ስለሆነ ማለት ነው። የማይሆን እንትን ስለሆነ ያንን ፍሬ እንዳትበሉ ነው የተባሉት። ያንን ቅጠል ማለት ነው። ለምንድን ነው የማይሆነው? ከበላችሁ ትባረራላችሁ ከገነት። እሱ የፈጣሪ ትእዛዝ ነው፣ የአላህ ትእዛዝ ነው። ኦኬ፣ ከበሉ ከገነት ይባረራሉ አይደለ? አዎ። ስለዚህ ከገነት ተባረሩ በመብላታቸው አይደለ? እና ሴጣን ተተናከላቸው ነው። ከዛ በኋላ በሴጣን እንትን ነው ከገነት ይባረሩና ማለት ነው። ከዛ እንትን ወደ ምድር ወርደው እንደገና ያንን ስህተታቸውን አርመው ነው ፈጣሪ የሚቀበላቸው ማለት ነው። ኦኬ፣ እንደዛ የሚል ማስረጃ የለህም? በእርግጥ ሉክ ከገነት ራሱ አለኝ። እንዴት የለኝም? አይደለም ማስረጃ አለ? ኧረ አለኝ። ያው ከፍላልና ዛሬ ቤቱን ዘጋለኝ። እንደውም ችግር የለውም። እኔ የተሻለ ሰው ላመጣልህ እችላለሁ። እኔ እንኳን ብዙም እንትን እውቀቱም የለኝም። ያው ተማሪ ነኝ እኔ። አለኝ ስትለኝ ነው። ማንኛውም የትኛውንም ኡስታዝ ብታመጣ አመጣም ይሄንን ቶፒክ ላይ ኤኒዌይስ አለኝ ስላልክ ነው። ሉክ ከገነት ተባረሩ። አንተ ገነት ነው ያለኸው ወንድማችን? ገነት ነው ያለኸው ወይንስ ከገነት ውጭ ነህ? ማን እኔ ነው? ስትል ከገነት ውጭ ነህ ገነት ውስጥ ነው ያለኸው? አሁን ነው የምትለኝ? አሁን ምን አይነት ጥያቄ ነው? ከገነት ነው የምደውልልህ። እሺ መልካም። አይ ሊሆን ይችላል፣ ምን አውቃለን። በእስልምናው እንደዛ ሊሆን ይችላል። ሎክ ለምን እንደሳቅ አልገባኝም። ለምንድን ነው አንተ ከገነት ወጣኸው? አይ ገነት ነህ ወይ ስትለኝ ችግር የለውም እኮ የእናንተን አስተምሮ ነው። ምክንያቱም ከገነቱ ውጪ ከሆን ለምንድን ነው ከገነት ወጣኸው? አንተ አልበላህም አይደል? ጸበለሷን አንተ አላጠፋህም። በአዳም ከገነት የወጣሁት ተባረክ ሉክ እኛ የአዳም ኃጢአት የአክቸል ሲኗ ደረሰችብን ብለን አናምንም። በአዳም ላይ የመጣው እርግማን ግን ነክቶናል ብለን እናምናለን። ለምሳሌ አዳም ከገነት እንዲወጣ ሆኗል፣ እኛም ከገነት ውጭ እንድንወለድ ሆነናል። አዳም ሟት ሆኗል፣ እኛም ሟት ሆነናል። አዳም የሚደክም የሚራብ የሚጠማ ሆኗል፣ እኛም የሚደክም የሚራብ የሚጠማ የሚደክም የሚታመም መሆን ችለናል። ይሄን የሆነው በምን ምክንያት ነው? የአዳም ድቀተ ባህሪው ስለደረሰብን ማለት ነው። አክቹዋል ሲኑ አይደለም እኛ ሼር የምናደርገው፣ ኃጢአቱን ሼር አናደርግም። ነገር ግን አዳም ላይ የመጡ እርግማኖች እኛ ላይ ደርሰዋል። ምክንያቱም አዳም ከገነት ከወጣ በኋላ የሚወልደው ዘፍጥረት ምዕራፍ 4 ላይ ቁጥር 1 ላይ በሱ መልክና አምሳል ነው የሚወልደው። ስለዚህ እነኛ ደርሰውብናል፣ የምንሞት ሆነናል ማለት ነው። ይሄንን ሼር እናደርጋለን። ሙስሊሞች ሼር አናደርግም የሚሉም ሼር እንደሚያደርጉ በዚህ መመልከት ትችላላችሁ። ሱራ አልበቀራ ወይንም ደግሞ ሁለተኛው ሱራ 34 ጀምሮ አንዴ ክፈተልኝ እንትና ቆስጠንጢኖስ ሉክ እያንዳንዷን ይቅር ብሎታል። እኛ እንጠየቅም በአዳም ምክንያት ክርስቶስ ለምን መምጣት አስፈለገው? ለምን መሞት አስፈለገው? ይሄንን ኮንሰፕት በደንብ ከተረዱ ሙስሊሞች በቀላሉ ከእስልምና እንዲወጡ ይረዳቸዋል። በቀላሉ ማለት ነው። ምክንያት ይሄንን በስርዓት የሚያውቁ የሚያገናዝቡ ከሆነ የትኛው ነው ሴንስ የሚሰጠው የሚለውን ካስተዋሉ እስልምና ውስጥ አንድ ቀን አያድሩም። አስተውሉ። ለመላእክትም እዚህ ጋር ምን አይነት ስህተት እንዳለበት እያሳየኋችሁ ልሂድ ክፍሉን። ለመላእክትም ለአደም ስገዱ ባልነ ጊዜ
የሆነውን አስታውል። አብዱሬ ኢብሊስ መልአክ ነው እንዴ? አይደለም። ታንክ ዩ ሉክ ለመልአክም አሁን ለመልአክም አይደለም ብሎናል አብዱራህማን። ለመላእክትም ለአደም ስገዱ ባልን ጊዜ የሆነውን አስተውል። ወዲያውኑ ሰገዱ። ኢብሊስ ብቻ ሲቀር እምቢ ያለ ኮራም፣ ከካዲዎች ሆነ። ኢብሊስ መልአክ አይደለም ብሎናል ወንድማችንም። ለመላእክት ስገዱ ተብሎ የተዛዘዙት አይሚን ለአደም ስገዱ የተባለው እኮ ኢብሊስ ማለት እኮ ሰይጣን እኮ ነው ኢብሊስ ማለት ያ